ግን ደግሞ ሌሎቹ ኦዲየንስ ደግሞ በእነሱ ምክንያት የተነሳ ነው እዚህ ጋር እናት የምትዘቀዝቅበት ማለት ነው። ለምን ስራቸው እናቴ ከምትዘቀዘቅ ሌላም ብላለች። እናቴ ከምትዘቀዘቅ እናቴ ከምትሰደብ እናቴ ለምንድን ነው የምትሳደበው? እኔ ምን አድርጌ ነው እናቴን ለምን ትዘቀዘቃለች? እናቴን የምወደው ከሆነ እናቴን ለምንድን ነው የምትዘቀዘቀው ብሎ ያን ነገር የሚያስተካክለው ሰበብ ምንድን ነው? ያን ነገር የማይፈልገው ነገር ከሆነ ለምን እናቴን ለምንድን ነው እንዴ? አታሳዝናችሁም እንዴ? እግዚአብሔርን ነው የምላችሁ። እናት እሺ አባት እንደዚህ ሲዘቀዝቅ እንትን ነው እንጂ ብር ነው እንደሚያሳዝናችሁ። ብር ካያሳዝናችሁ በጣም ነው እግዚአብሔርን በጣም ነው የተሳሳቱት። እናት እዚህ ጋር ሁላችሁም እናት የምትዘቀዝቁ ማለት ነው እግዚአብሔርን ነው የምላችሁ ማርያምን እግዚአብሔርን እንደዚህ ብር ከብር እንኳን እናታቸውን ብር ያላስበለጣችሁ ሰዎች እግዚአብሔርን እኔ ከአንጀቴ ነው። ለምን ትዘቀዘቃለች እናት እዚህ ጋር? ለምን አባት ይዘቀዘቃል? ማስተካከል የነበረባችሁ ለምን አታስተካክሉ? እና እኛን ራሳችሁ ጉዳይ እኛን አታክብሩም። በቃ ኦዲየንስ ተዋችሁ፣ ችግር የለም። ለምን የኦዲየንስ እንደውም ኦዲየንስ ማለት ነው ለእናንተ ያለ ፍቅርና ለእናንተ ለሰው ያለ ክብር ነው። በኦዲየንስ እናንተ ትልቅ እነሱ ትልቅ ደረጃ እንዲደርሱና እንዲያድጉ ስለሚፈልጉ ነው። ሌላ ነገር ምንም እዚህ ቦታ ላይ ከነሱ ኦዲየንስ የሚፈልገው ነገር የለም። አንድ ኦዲየንስ እስቲ ስልክ ደውሎ ይሄንን እኔን እርዱኝ እስቲ ይሄን አርጉልኝ ብሎ ያስጨነቀ ሰው ካለ አውጡ። ምንም ነገር አይፈልግም ኦዲየንስ። የነሱን እደጉ፣ በራሳችሁ ስራ እኛን አስደስቱ፣ እኛ የምንደስትበት መንገድ ይሄ ነው ብሎ ኦዲየንስ ነው። ለዛ ምክንያት ያንን ነገር ማስተካከል የሚችሉበት እነሱና እነሱ ብቻ ነው። ኦዲየንስ ከነሱ ምንም ነገር የሚፈልገው ነገር የለም። ስለዚህ እናት የምትዘቀዝቅበት ቦታ ብር ነው ወይም ደግሞ ሰዎቹ ወይ የራሳችሁን አላሳደጋችሁም። ምንም እኮ እንትን የተጨመረበት የለም። የነሱ ምንም እይታ የተጨመረበት የለም። የነሱን ክብር እንዴ ክብርና እንደዚህ ይሄ ስራ የነሱን ክብርና ከሰው ይበልጣል እንዴ? የሚበልጥ ነገር የለም። እግዚአብሔር ነው የምላችሁ። ለምን ክብር ሰውና ክብር አንዴውስ እኛ ምን ናውራ እሺ ታወራለሽ። ቆይ ልውጣልኝ እስኪ እና ክብር አይበልጥም። የነሱ ክብር እየተነካ እናት እየተዘቀዘቀች እዚህ ቦታ ላይ እናትም እንደዚህ ተዘግዝቃ ያላሳዘናት ሰው ማለት ነው። ያላሳዘናችሁ እንዴት ነው ሌላ ሰውን ይወዳል? ለምንድን ነው? ለምን እሱም ብላችሁ እስቲ ጥፋተኛ ኦዲየንስ ጥፋተኛ ነው ለምን ይሄንን ተናገረ ብሎ እስቲ ይናገሩ። ማርያም ነው የምላችሁ። ለምን አታሳዝንም? እናት እኮ ማታሳዝን ከሆነ እኮ ይሄ ብር እኮ እኔ እንጃ እንደብዬ ነው የምነግርሽ። እንጃ እኔ በጣም ነው ማዝነው። እግዚአብሔር የምለው ራሱ ነው የሚጠፋብኝ። እንደዚህ ሙሽዬ ተዘግዝቃ ጋሽዬ ተዘግዝቆ ስንት አባት አለኝ እናት አለኝ። እነሱ እናታቸውን ማስከበር እና ብሩኬ እናታቸውን ካላስከበሩ እናቴ እንደዚህ ይሆናለች እናቴ ተዘግዝቃለች ጥቅስ የሚጽፉት ምንም ምክንያት የለም። ኦዲየንስም ላይ ደግሞ ከኦዲየንስ ላይ እልክ ተባብቶ ኦዲየንስ ጋራ ኦዲየንስ ምንም እናንተ ከእናንተ ላይ የፈለገ ነገር የለም። ፍቅር ነው እንጂ እናንተ ፍቅር ሆናችሁ እናንተ በሰላም ነው እናንተ እንደዛ ነው የፈለገ እንጂ ኦዲየንስ እናንተ እኮ እርስ በርሳችሁ የተሰዳደቡ አይደለም። ብሩኬና ሄሚ ዳኒ ሶሲ ማለት ነው እኛን እየሰደቡ ነው በጎን ማለት ነው እያስመሰሉ በጎን እኛን እየሰደቡ ነው። ጌታን ለምን ምን አደረግ? ታረቁ፣ በሰላም ነው ከህይወታችሁ ሰው አስወጡ። በሁለት ያኛውም እንወዳቸዋለን። በደህና ነገር ቢመጡ ኑሮ እኮ ዳኒም ሶሲም ልክ እንደናንተ ደህና ነገር ቢሰሩ እንወዳቸዋለን። ሁሉ ጊዜ ጭቅጭቅ ምንም ጭቅጭቅ ላይ ምን እንማር እስቲ ከጭቅጭቁ ላይ? እዚህ ጋር እናት እየተዘቀዘቀች እናንተ 20 ደቂቃ ትቀዳላችሁ። ከዛ ደግሞ እናት ትዘቀዘቃለች። እናንተ እዛ ጋር ቁጭ ብላችሁ ኮሜንት እያናባችሁ
ይሄ የሚናደር ሰው እዚህ ጋር የሚባላ ሰው ይስቃሉ። እንደዚህ አረግ ታንጫጩ ብላችሁ ይስቃሉ። የሆነ ቦታ ቁጭ ብሎ ማለት ነው። እናት ከዛ እናት 24 ሰዓት ትዘቀዘቃለች። እግዚአብሔርን እኔ ይቅርታ አድርጉልኝና በጣም ስለእናት ሳነሳ በጣም ነው የምናደደው ማርያምን እና እንደዛ ነው። ጨርሻለሁ። ምን ነው እናመሰግናለን። እቺ እኮ ሰዎች ደግሞ አትሳቁ። ተናደናል። በእናት ምሳቄን አትሳቁ። እናት እኮ ናት እየተሰቀቀች። እስኪ አንዴ በጥሽኝ የምናውራበት ፈጣሪ ወይ እሺ፣ ቲጂዬ ቀጥይ። የኔ ውድ ትክክለኛ ማይሎፍ ታች ላይ ያለሽ ቅጂው። አይ ይሄንን ግን እውነት የምታስተላልፉ ከሆነ አስተላልፉ። ኦዲየንስ በጣም እየተጎዳ ነው። እግዚአብሔር በተለይ አረብ ሀገር ላይ ያለች ኢትዮጵያዊ ስራዋን ትስራ ወይስ ደግሞ የነሱን ጭቅጭቅ ትመልከት? በጣም እየከበደን ያለው ቢቻላችሁ ተስማምታችሁ ነው። አንድነት ኖራቸው እኮ ዳኒና ሶሲ አብረው ከነሱ ጋር እየሰሩ በፍቅር ቢመጡ የነሱ ኦዲየንስ እነሱን የሚቀበል ነበር። ግን የመጡበት መንገድ የሚያስጠላና ምንም ሊያስተምር ስለማይችል ህዝቡም ሊቀበለው አልቻለም። ሁለተኛ ነገር ደግሞ የነ ቡሩኬና የሃይሚ ኦዲየንስ የሚያውቃቸው በፍቅር እንጂ በእንደዛ አይነት ወጣ ገባ በሚል ህዝብን በሚያሰለች ነገር ውስጥ ስላልሆነ ይሄን ነገር ልንቀበለው አልቻልንም። ይሄ ነገር እየሰለቸውን ያለው ህዝቡ ያ የተሰጣችሁን ቦታና ፍቅር ከምታጡት አንደኛ ቻናላችሁ እያደገ አይደለም ያለው ጸጥ ብሏል አሁን ሰሞኑን ራሱ። ስለዚህ ይሄ እኮ እኛ ልጆቹ አድገው እዛ ጋር ትልቅ ሆኖ እንድናይ የምንመኝ ሰዎች የእናንተ እዚህ ጋር ደግሞ ምንም እንቅስቃሴ ሳይኖር ሲቀር በጣም ነው እያዘንን ያለ ነው። ስለዚህ እኛ የምንፈልገው በምንም መንገድ ይሁን የሁለታችሁን አንድነት ሃይሚና ቡርኬ በፊት እንደነበራችሁ ፍቅራችሁን አንድ አድርጋችሁ እዛ ጋር የነበረውን አስተማሪ የነበረውን ያ የፍቅር ፊልም ነው እኛ ማየት የምንፈልገው። ዛሬ ጭቅጭቅ፣ ነገ ጭቅጭቅ ህዝቡ ሰልችቶታል። ሁለተኛ ነገር ደግሞ በእናንተ ሰበብ ማለት ነው። ትናንትና ለፍቶ ደክሞ ያሳደገ አባትና እናት ፎቶ እየተዘቀዘቀ የምትበሉት ብር ይቅርባችሁ። እግዚአብሔርን ነው የምላችሁ። እናትና አባት ስታከብሩ የእናትና አባት ክብር የእናትና አባት ምርቃት ነው የነገ እናንተን የምታፈሩትን ትውልድ የሚባርክላችሁ። ስለዚህ የዛሬ እዚህ ጋር የምታጠፉት ነገር ለነገ ደግሞ የምትቆጩበት ከሚሆን ዛሬ ላይ ቆማችሁ ይሄንን ነገር አስተካክሉት። ከዚህ በኋላ ግን ይሄ ኦዲየንስ የሚናገር አይመስለኝም። እኔ እንደራሴ ማለት ነው ከዚህ በኋላ አስተያየት ልሰጥም እዚህ ጋር አልገኝም። ምክንያቱም ተቀየራችሁ ተስተካክላችሁ መምጣት ያለባችሁ ስለሆነ እኛ የምንፈልገው አንድነትና ፍቅራችሁ ነው። ነገም ጭቅጭቅ ዳኒ፣ ከነጎዲያም ጭቅጭቅ ሶሲ። እንዴ ምን ነው እንዴ? አይናችን እኮ መጫወቻ ነው የሆነው። ዛሬም ትመጣለች ሲሪየስ ነው ትለናለች። ሲፈልጋት በእንግሊዘኛ ሲፈልጋት በአማርኛው። እንዴ ፈላስፋ ሆነችብን እኮ። ይሄ ያስጠላል። እውነት ስልችት አለ ኦዲየንስ። በቃን። አንድነት ነው እኛ የምንፈልገው። በአንድነት ተሰባስባችሁ በፊት እንደምትመጡት እኛ እኮ ዛሬ እናንተን በፍቅር የምንወዳችሁ እኮ ለምንድን ነው የሰራችሁት የቪዲዮ የፍቅር ቪዲዮ አስተማሪና ፍቅርን ገላጭ ስለነበር ነው እኛ ውስጥ ያስቀራችሁ። ስለዚህ እኛ የምንፈልገው እሱን ነው። ነገም ዛሬም ይሁን ያለባችሁን ችግር በወንበር ዙሪያ ፍቱትና ፍራንክም ይሁን የእውነትም ይሁን እስካሁን ድረስ ስታስኬዱት የነበረውን እዛ ጋር ጥላችሁ እኛ ጋር ስትመጡ ማለት ነው አንድና አንድ ፍቅር ሆናችሁ እንድትመጡ ነው የምንፈልገው። ስለነበረኝ ጊዜ አመሰግናለሁ ስላዳመጣችሁ። እናመሰግናለን። ጨርሻለሁ። ቲጂዬ ሌሎቹም ቀጥሉ። የተሰማችሁን ስሜት ቀጥሉ። ሰሚራት ነገር ያለች እኔ ላውራና ቆይ እኔ ላውራና እኔ እንኳን ብዙ ማውራው በእናት የመጣ ነው። ብዙም አልናገርም። እኔ ስለ እናት ነው ማለት ብሩኬም ሃይሚዬም ያረጋችሁት ያለ ነገር በአሁን ጊዜ በጣም ነው የሚደብረው። ጌታን እኔ ወንድሜ ነህ ብዬ ከአስሩ ጋር ያው የተጋጨውኝ የተጣላው ነው። አዲ የሱ ችግር የለም። ግን አሁን ደግሞ ያመመን ያለው እኔ ብቻ አይደለሁም። ኦዲየንስ ሁሉ እናንተ የሚወድ ሁሉ እናት ተዘግዝቃ አባት ተዘግዝቆ ምንም በማያውቀው ወንድም ተዘግዝቆ የወንድም ሚስት ተዘግዝቃ ሲታይ ያማል። እናንተ አታዩም? ብሩክ ያታዩም እንደ ነገር ምን አልፍቅን ያለህ ለእናትህ
ሃይሚዬም እንደዛ አይናችሁ ሞርታችሁ ማታያችሁ እናት አባታችሁ እንደዛ ተዘግዝቆ አያማችሁ? እኛ እኮ አመመን እግዚአብሔርን እነሱ ተዘግዝቆ ስናይ አመመን። እነሱ ብቻ አይደለም እናንተም ለአይናችን እንኳን እናያችሁ ምንሳሳላችሁ። እዚህ ጋር ግን እናት አባት የማያውቁ አረመኔዎች አሉ። ዘግዝቋችሁ ስናያችሁ ያመናል፣ እግዚአብሔርን ያመናል። እኔ በሙሉ አይኔ አይደለም ማያችሁ፣ ሁለታችሁም የሳሳውላችሁ ነው ማያችሁ። እግዚአብሔር መስከሚያውቅ የእናንተ ደግሞ አላንስም ብሎ እናት አባት እኮ ክብር አለው እኮ። እናቶቻችን አባቶቻችን ወዶኛ ለማሳደግ ብዙ መከራ አይቶ ብዙ ሰቃይ አይቶ ቅጠል ለቅሞ ወስዶ ገበያ ላይ ሽጦ እነሱ ሳይበሉኛ አብልቶ ያሳደጉን። እኛ ደግሞ ስግደት ወጥተን ደግሞ ያንን ብድራችን ለመመለስ ለእናት አባታችን የደከምን እናት አባቶቻችን አይደለም እንኳን ተዘግዝቆ ማንም እንዲነካብን አልፈልግም፣ ሁላችንም አንፈልግም። እና ይሄ ነገር አቁሙት። የፈለገ ነገር ይሁን ማለት የስራ ነው ምናምን የሚባለው ነገር ያልደግፈውም አልልም፣ ስራ ነው ብዬ አልልም። እና ይሄ ነገር ይቁምና እናቶቻችሁ ክብር አስከብሩ። እናንተ እናት አባት ወላጆች እናንተ ስታስከብሩ እኔ ሳቅህ ብሩኬ ለወላጅ ክብር አለ። ሃይሜም እንደዛ ምንድነው ህፃን ልጅ እኮ የለም እኮ ህፃን አይደላችሁ። አሁን እኮ ያደጋችሁ ነው እኮ ማወቅ አለባችሁ እንጂ ለእናት አባት ክብር ስጡ። ነገ ትወልዳላችሁ፣ እናንተ ነገ ትወልዳላችሁ፣ ልጅ ይኖራችኋል። እናንተ ያ ልጅ ለእናንተም እኮ ያየዋል። ደግሞ የተቀመጠው በእናንተ ጉዳይ የተቀመጠ ነገር ያየዋል። እና ስሙንኛ ማትናቁን እነዚህ ሁለት ጨረቃዎቹ ደግሞ ከመሃላችሁ አውጧት። ማየት አንፈልግም። አይደለም አብራችሁ ልትሰሩ እኛ እነሱ ማየት አንፈልግም። ጌታ እነሱን አስወጡላችሁ። እነሱ አይምጡ። ሲደውሉ ስንት ተነገራችሁ። ሲደውሉላችሁ አትምጡ። ይሄ ጉቶም ሲደውልሽ ሃይሚዬ አትምጪ፣ ብሩክም እንደዛ። ያቺም ጭራቅ ደግሞ አትምጣ። ሲደውሉላችሁ አትምጡ። በእናንተ ህይወት ላይ አውጧቸው። ኦዲየንሳችሁ እንደዛ የሚያከብሯችሁ ኦዲየንስ ውስጡ ሻከረ፣ ሁሉ ደከመው፣ የሚያለቅሳለ እርጉዞ ነው። እንደም እኔ እንጃ ብሩክ ትሰማላችሁ ብዬ አስባለሁ። እግዚአብሔርን ትሰማላችሁ ብዬ አስባለሁ። ይሄ መቼም አታዩም ብዬ አይደለም። እና ስሙን እኛ የስግደት እህቶቻችሁ ስሙን። በአንድ እግር ካልሲ እኮ ውጪ በፀሐይ እየወጣን እኮ ነው። ጫማ መልበስ አቅቶን ለእኛ ማስቡልን እንጂ ጭንቅላታችን እኮ ዞሮብናል እኮ። ወይን እኛ ሳናሳዝናችሁ እንዴ? ስለወደድናችሁ ነው። ልብስ ያቃጠን ብዙ እየተሰቃየን እኮ እንቅልፍ አተን ሁሉ። እና ለኛ ማስቡልን። ለእናቶቻችሁ ለአባቶቻችሁ ደግሞ ክብር ስጡ። መጀመሪያ እናት አባት ሲከበር ነው ወላጅ የሚከበረው። እኛ እንደዚህ ያመምን እናንተ እንደዛ ስታያችሁ ምን ይሰማችኋል? እና ይሄ ነገር አስቡበት። እኔ ለእናንተ ወዳችኋለሁ። መጀመሪያ ለወላጅ ክብር ስጡ። በአፍ ብቻ አይደለም በተግባር። እኔ በተግባር ነበር ማውቀው ነበር፣ ግን አሁን የተደረገ ያለው ነገር በጣም ያሳዝናል። እና ወላጆቻችሁ አክብሩ፣ ሃይሚዬና ብሩኬ። ሲቀጥል ደግሞ የጉቶና ጭራቅ ከመሃላችሁ አውጡ። እኔ እነሱ ሰዎቹ ሳያቸው ያመኛል፣ በጣም ነው የሚያመኝ። ልቤ ሁሉ አንድ ቀን ጸጥ ይላል ብዬ ነው የማስበው። ይሁኑ እንዴት እንደሚዘገኑኝ አውቃቸው። ኧረ በመድኃኒዓለም ስንት ሰው አለ እንደ ኢትዮጵያ ላይ ባበላጣችሁ ሰው እነዚህ ታመጡብናላችሁ። እነዚህ ሰዎች አውጧቸው። እና ወዳችኋለሁ። ለእናት አባት ክብር ስጡ። በመጀመሪያ ወዳጅ ሲከበር ነው። እናት አባታችሁ አክብሩ። እናንተ ስታከብሩ ነው ሌላ ሰው የሚያከብራቸው። እናንተ ክብር ስትሰጡ ነው። እናት ተዘግዝቃ ስታዩ የነገር መቆም ነበረበት፣ ማስተካከል ነበረበት። እናትም አልበቃም ብሎ ወንድም እህት የወንድም ሚስት የተዘቀዘቀች። እነዚህ እንኳን የእናት አባት ክብር የሌላቸው ናቸው። እናት አባትን ክብር አያዩም። እነዚህ እናት አባት የሚዘቀዝቁት አሁንም እግዚአብሔር አያሳያችሁ። እናት አባት የምዘቀዝቁት ለእናት አባትነት አትድረሱ። እውነት ስግደት ላይ ያላችሁ አሁንም አትግቡ ወደ ሀገራችሁ። እንደዛ እናት እንደዛ የምታደርጉት የእናት ክብር መድኃኒዓለም አያሳያችሁ። ደግሞ አታዩ። እናት እንደዛ አስችሏችሁ እናት እንደዛ እንዴት እናት ትዘቀዘቃለች? እናት እኮ ክብር አላት እኮ 9 ወር በሙሉ እኮ ተሸክማ እኮ ነው በወዷ። ወይኔ በመድኃኒዓለም እናንተ ግን ከእናት ሆድ ነው የወጣችሁት። የሰው ፍጡር ናችሁ። እናት አባት አታውቁም። መቼም እንጨት አልፈጠራችሁም፣ ሰው ናችሁ የፈጠራችሁ። እና ግን ለማንኛውም ቆም ብላችሁ አስቡ።
ወንድምም ይኖራችኋል፣ እህትም ይኖራችኋል። እነዚህ ሰዎች እኮ ከእናት ከአባት የተፈጠሩ ናቸው እኮ። መምከር ሲገባችሁ የምታረጉት ነገር በጣም ነው የሚያስጠላ። እግዚአብሔር ልቦና ይስጣችሁ። ግን እግዚአብሔር ልቦና ይስጣችሁ፣ ለእናት ክብር አያሳያችሁ። እናት ክብር አትዩ። እግዚአብሔርን ይሄ እናት አባት የምትዘቀዝቁት፣ ወንድም እህት የምትዘቀዝቁት ለወንድምም ክብር አያሳያችሁ። አገራችሁን በሰላም አጥግቡ። ተገልበጡ ደግሞ ተቀርቶ እዛ ላይ ተለጥፎ አዳምጡኝ። ክብር አያሳያችሁ። እኔ ጨርሻለሁ። አመሰግናለሁ። ቴንኪው እናመሰግናለን እህታችን ሚሚ። እኔ ላውራ ወይ አይንዬ ታውሪያለሽ? ቆይ ታውሪያለሽ። ቆይ ማርካቶ ማርካቶ ቆይ እንዴ ሌላ ሲረሰው ቆይ ማርካቶ ይኸውልሽ እታች ማለት ነው ኮሜንት የምትመላለሱ ቪዲዮ ለመቅዳት በጣም እያስቸገረ ነው። ገባችሁ? ተገልበጪ ምናምን የምትሉ ሰዎች ወደ ተቀዩ አይሻና አንድ ነገር ካሉ ምንድን ቪዲዮ መቅዳት አይቻልም። ገባችሁ? እንዴት ነው የምንቀዳው? ቆይ አሚና እንትና ማለት ነው እዚህ ጋር ለምንድን ነው ተገልበጪ ምናምን የምትሉት? ለምንድን ነው ሙዚቃውን የምትልኩት እናንተ? ትክክለኛ ስሜት እኮ እየሰራን አይደል? አይሻ ስነ ስርዓት ያዥ ተከባሪ። ቪዲዮ እየተቀዳ እኮ ነው። እየተቀዳ እኮ ነው። ምን ሆናችሁ ነው እዚህ ጋር? እታቸው እኛ እኮ ያመመን እኮ ነው ማለት አስተላልፊ። ይሄ እናት የሚዘቀዝቁት አስተላልፊ። እንትና ከማርካቶ ደካዝም በሉ እንትና አይሚ አውሪ አንቺ አይሚ አውሪ። ይኸውላችሁ አንድ ነገር እንዳትጽፉ። አንድ ነገር ልክ ትክክል የተመቻችሁን እሷ ያወራችሁ ልክ ነው ወይስ አይደለም የሚለው ነገር ብቻ በኋላ ትጫወታላችሁ። ተገልበጪ ላይ ሆነ ተገልበጪ ብላለች አይሻ። አሚን አብሬ ገልብጣት ሂጂ በቃ ሂጂበት አይሚዬ። ታችም ላይ የሚያላችሁ እንዴት አመሻችሁ? ደህና ነኝ። ብዙ አለን እኮ ሰሞኑንም እያልን ነው፣ አሁንም እንደግማለን፣ ወደፊትም እናወራለን። ብቻ እስቲ የሆነው ይሁን። ያው የመገልበጡ መንስኤ ዋናና ዋና ድራማ ሰሪዎቹ ናቸው። ወዴትም አልሄድም፣ ወደዛም ወደ ጎንም ወደ ኋላም አልሄድም። ድራማ ሰሪዎቹ ናቸው። ሰውን ማን ነው እንዲገለበጥም ምንም እያደረጉ ያሉት? እናታችንን እናከብራለን፣ እንወዳለን፣ ቤተሰብ እንዲነካብን አልፈልግም እያሉ የሚሰሩት ስራ ትክክለኛ አይደለም። በቃ መመለስ ካለባችሁ ተመልሳችሁ እኛን ማስደስቱ። የኦዲየንስ ክብር ካላችሁ ተመልሳችሁ እኛን ዞር ብላችሁ እዩ ብለን መልእክት ማስተላልፈናል። በእርግጠኝነት አናይም ማለት አይደለም። ያያሉ፣ እታች ቁጭ ብለውም ከየትም መተው ያያሉ፣ በስትክክል ያያሉ። ምክንያቱም እዛ ጋር የሚጠቀሙት ቃል የኛ ቃል ስለሆነ ማለት ነውና በቀጣይ እናትንና አባትን የምትዘቀዝቁ ሰዎች ግን ጤነኛ ናችሁ? በህይወታችሁ ደስተኛ ናችሁ? እንዲህ ስላረጋችሁ ማለት ነው። ማለቴ እናት ምን ያህል ደክማ ምን ያህል ለፍታ እንደምታሳድገን እናውቃለን እኮ። ድንገት መተን ስንትን ከሲሊፓር ወይ ከሲሊፓር ወደ ሽፍን ጫማ ስላደግን እሱም በጉልበታችን ነው። እሷ እዚህ ጋር ወልዳ ባታደርሰን ኖሮ ይሄንንም ለውጥ አናይም። አባትም እንደዛው። ለምን እንደዚህ ይደረጋል? ማለት እኛ እንዲነካብን የማንፈልጋቸው ነገሮችን ለምን በሰው ላይ ተግባራዊ እናደርጋለን? ለምን አናስተውልም? ቆም ብለን እናስተውል እስቲ። የሰው ልጆች ነን። ጭንቅላት የተሰጠን ለማሰብ ነው። በአሁን ሰዓት አህያ ራሱ እየተሻለ ነው ከኛ እኮ። ምክንያቱም ሰው ሲመራት አህያ እኮ ትመራለች። እንደውም ጭና ከፍተኛ ዕቃ ጭና ትመራለች። እኛ ግን በጭንቅላት ኖርማል ማሰቢያ ተሰጥቶን እንኳን ለማሰቢያ ተሰጥቶን እንኳን ማናስብ ሰዎች አለንና ለምን ማሰብ አቃተን? ለምን ይሄን ሀለስ ዘቀጥን ወደታች? እንደ ሰው ልጅ እንዴት ነው? የሰው ልጅ እኮ ማሰብ ካልቻለ የሰው ልጅ አይደለም ማለት ነው። እና አባካችሁ እናትንና አባትን የምትዘቀዝቁ ሰዎች አስተውሉ። ቆም ብላችሁ በራሳችሁ መንገድ እንዴት ነው ለምንድን ነው ይሄን ያደረኩት ብላችሁ ራሱ እስቲ ይሰማችሁ እንዴ አረ ቢያንስ እንኳን እኔ እንጃ እኔ አላቅም ምን እንደሚባል። በእርግጥ እዛ ጋር የምታዩት ድራማ ያሳምማል። ግን ያሳምማል ማለት እኔ የማይገባኝ አንቺ አመተሽ የሌላ ሰው ፎቶ ማን ነው እናት ስለዘቀዘቅሽ
ብሩኬ ያመሰግንሻል ወይ ሃይሚያ ታመሰግንሻለች? ኖ ራስሽ መጀመሪያ ራስሽን ወቂ። መጀመሪያ እናትና አባትሽን ካላከበርሽ ለነገሩ እናትና አባትሽን ሳታከብሪ ስትቀሪ ነው እዚህ ጋር የሰውን እናትና አባት አምጥተሽ ምዘቀዝቂው ምትነኪው ምትሳደቢው። የእናትንና የአባትን ክብር ምን እናትና አባት ምንድነው ብለሽ የማታስቢ ሴት ነሽ። እዚህ ጋር አምጥተሽ ምትዘቀዝቂ ክብር የማታቂ ሴት ነሽ። ቢያንስ አንቺ እኮ አሁን በዚህ ሰዓት ባታገቢ አግብተሽ ልጅ ትወልጂና እናት ትሆኛለሽ። ያገባሽው ባል ደግሞ አባት ተብሎ ይጠራል። ቢያንስ ቆም ብላችሁ አስቡ። እናትና አባት የምትዘቀዝቁ ሰዎች ባካችሁ ጭንቅላት ይኑራችሁ እንዴ! ምንድነው እያሰብን ያለ ነው? በህይወታችሁ ደስተኛ ናችሁ? ኧረ አይመስለኝም። እኔ በህይወትሽ ደስተኛ ብትሆኝ ኑሮ አምጥተሽ አትዘቀዝቂም ነበረ። ሲቀጥል ድራማ ሰሪዎቹ ጋር እንሂድ። ምንድነው ቆይ እዚህ ቲክቶክ ላይ ትመላለሳላችሁ እኮ በጣም ነው የምትመላለሱት። ግን እዚህ ጋር እናትና አባት ተዘግዝቆ ስታዩ እያስደሰታችሁ ነው እየቀጠላችሁበት ያላችሁት። እንዴት ነው ነገሩ? ለምንድነው ማስተዋል ያቃታችሁ? ለምንድነው ዞር ብላችሁ ማየት ያቃታችሁ? እኛ ተለያዩ ከሶሲ ጋር ተለያዩ፣ ብሩክ ስትጠራ አትምጣ፣ ሃይሚ ስትጠራ አትምጪ፣ ህፃን ልጆች አይደላችሁ ማለትም አንፈልግም። ምክንያቱም እናንተ ትልልቅ ልጆች ናችሁ፣ ማስተዋል አላችሁ። እኛ ጓደኛ እንመርጥላችሁ። መምረጥ ያለባችሁ ራሳችሁ ናችሁ፣ እኛ አይደለንም። እኛ እኮ የእናንተ ኦዲየንስ ነን። እናንተ ደስተኛ ሆናችሁ ስትመጡ በጣም ደስተኛ የምንሆን፣ ስትከፉ ደግሞ በጣም እንከፋ ኦዲየንሶች ነንና እባካችሁ ለኛም ክብር ይኑራችሁ፣ ክብር አሳዩን። ለእናንተ ክብር አለን ውዴታ አለን ካላችሁ ተመለሱና ክብርም ውዴታችሁንም አሳዩን እባካችሁ። ሲቀጥል ደግሞ በመጀመሪያ ክርስቲያን ከሆናችሁ ሙስሊምም ክርስቲያንም በመጀመሪያ እናትና አባትን አክብር ነው የሚለው መጽሐፍ ቅዱሱም ቁርአኑም። ግን ይሄንን እያነበብን እዚህ ጋር ለነገሩ እውነትሽን ነው ማርያምን እያልሽ እየዋሸሽ እንዴት እናትን አዘቀዝቂም? ምክንያቱም የዋና እናታችንን በእናታችን ስም እየነገርሽ እንዴት እናትና አባት አዘቀዝቂም? ፈጣሪን አትፈሪም ማለት ነው። ቢያንስ ወደ ፈጣሪ ዞር በይ። ምን እንደምታደርጊ ጎንበስ ብለሽ ምን እያደረግኩ ነው ብለሽ። በአንቺ የተነሳ ስንት ነገር ነው የሚበላሸው። የምትዘቀዝቁ ሰዎች አንድ ሰው ብቻ አይደለም እየወከልኩ ያለሁት። የምትዘቀዝቁ ሰዎች በእናንተ የተነሳ ስንት ነገር ነው የሚበላሸው። ስንት ነገር። ያቺ እናት እኮ እንደ እኔ እናቴ በዋልኩበት እኮ አትውልም። አባቴ እኔ በዋልኩበት ይውላል እንዴ? አይውልም። የሚያውቀው ነገር የለም። ምን ልሁን፣ ምን ልፍጠር፣ ምን ልጠቀም የማያውቁ ሰዎችን አምጥተን መዘግዘግ ትንሽ አይከብዳችሁ? አረ ህሊና ይኑራችሁ እባካችሁ። ጭንቅላት የተፈጠረው ለማሰብ ነው። አስቡ ቆም ብላችሁ እንዴ! አረ በእናታችሁ የሆነ እኔ አላቅም፣ እንዴት እንደምታስቡ አላቅም። እኔ ምን እንደደፈናችሁ አላቅም እንዴ! ቢያንስ እንኳን የሆነ የማሰቢያ ጊዜ እንኳን ቢኖራችሁ እኮ እንደዚህ በፍጹም አታደርጉም ነበረ። ግን ለምንድን ነው ይሄንን ማደርገው ብላችሁ ወደኋላ አንተን ገምቱ። እነሱ እዚህ ጋር አባትን እናትን ስለዘቀዘቅንላቸው ወይ የእነሱን አባት እናት ስለዘቀዘቅ እነሱ ክብር ቢኖራቸው ኖሮ መጀመሪያ ክብር አለን። እኔ እንጃ፣ እኔ ሌላ ነገር ማውራት አልፈልግም። በጣም ነው ማለት የተበሳጨ ነው። ኦዲየንስን አክብሩልን፣ አክብሩን ብለን ስንቴ ሰርተናል። ሜንሽን ተደርጎላ ተልኮላችኋል። ግን ለምን ማክበር አቃታችሁ? ለምን? ይሄ እኮ ገንዘብ አይዋጥም። አረ አይዋጥም። እናቴ እዚህ ጋር እየተዘቀዘቀች፣ አባቴ እዚህ ጋር እየተዘቀዘቀ፣ ወንድም እህት ምንም ባላጠፋው እየተዘቀዘቀ ምን ያህል ቢጥማችሁ ነው ብሩ? ይሄ አይጥምም እኮ። ይሄ እኮ አይጣፍጥም። እኔ እንጃ፣ የሚጣፍጥ ይመራል። እንደውም ጎሮሮ ላይ ነው የሚቆመው። የሚገባው ራሱ ጎሮሮ ላይ ነው የሚቆመው። እመቤቴን ነው የምለው። ይሄ ብር ገንዘቡ ነው ራሱ። አረ አይበርክትላችሁ። ለምን ዘላለማችሁን አጠሉኝም? አይበርክትላችሁ። እመቤቴን እናት እንዲተዘቅዝቅ አባት እንዲተዘቅዝቁ የሚበላ ገንዘብ አይበርክትላችሁ። አሁንም ዳግመኛ አለዋለሁ። ለምን እዚህ ጋር ኦዲየንስ ሲበሳጭ ኦዲየንስ ሲያለቅስላችሁ ያስደስታል እንዴ? አያስደስትም። መለስ በሉ። ምን እያደረግን ነው? ቆም ብላችሁ አስቡ ባካችሁ። ቆም ብላችሁ ምንድነው ጥፋታችን? ለምንድነው እናትና አባት እየተዘቀዘቀ ያለው በእኛ ምክንያት ብላችሁ
ማሰብ አለባችሁ። እናንተም ጭንቅላት የተሰጣችሁ ልታስቡበት ነው፣ እኛም ጭንቅላት የተሰጠን ልናስብበት ነው። እና መንገዳችሁ ትክክል አይደለም ስንላችሁ ኦኬ እኛን እየተከተሉን ነው፣ ቆይ እስቲ ጥፋታችን ምንድነው ብላችሁ ለምንድን ነው ማሰብ ያቃታችሁ? ለምን ቆማችሁ ማሰብ እንደኛ እኮ ጅል አይደለንም። ድራማ ይሁን ሌላ ነገር ይሁን ማስተዋል ያቅተናል እንዴ? ስታዩን እንዴት ማስተዋል የሚያቅተን ይመስላችኋል እንዴ? የምትሰሩት ድራማ እመቤቴን ነው የምላችሁ። ምዘቀዝቁ ካላችሁ አሁንም ቢሆን ፎቶ ይልክላችኋለሁ። ፍላጎታችሁ ተቀምጬ ከፈለጋችሁ ተኝቼ ከፈለጋችሁ እንደፈለጋችሁ ፎቶ ይልክላችኋለሁ። ዘግዝቁት ፎቶ ተናገርሽ ብላችሁ ካላችሁ ማለት ነው። እና ድራማ መሆኑ ከተነቃባችሁ ኦኬ በቃ እንዴ በእኛ ምክንያት ብዙ ነገር እየተፈጠረ ነው። ኦዲየንስ ደግሞ በጣም እየተጣላብን ነው። ኦዲየንስ ደግሞ ሲጣላ ጥሩ አይደለም፣ በእኛ ለስማችንም ጥሩ አይደለም። እናታችንና አባታችን ሲዘቀዘቅም ጥሩ አይደለም ብላችሁ ለምን መለስ ማለት አቃታችሁ? ለምን ማስተዋል አቃታችሁ እንዴ? እኛ እኮ እናንተን የምናውቀው በማስተዋላችሁ ትምህርት በመስጠታችሁ ጥሩ ነገርኛ መክራችሁ እና በእናንተ እየተደሰትን የምንኖር ሰዎች እኮ ነን። ምክንያቱም ስትከፉ ያልተከፋንበት ቀን የለም፣ ስትደሰቱ ያልተደሰትንበት ቀን የለም። ለምን ዞር ብላችሁ እራሳችሁን ለምን አልመረመራችሁ? 50 ጊዜኛ ገስት ላይ ወተን እንደዚህ ሆኖ እንደዛ አትሁኑ እንደዚህ ሆኖ እያለን መምከር የለብንም። ለእናንተ ክብር ስጡን እንጂ ለኛም ብትችሉ ክብር ስጡን። በቃ ተመለሱ ወደ ቦታችሁ። ድራማ ነው። አዎ በቃ ናክተናል፣ ዞር በሉና ላሽ ብላችሁ ወደ ደስታችሁ ነው። ህዝቡ ጠቅላላ ይረሳዋል፣ ከዛ ከእናንተ ጋር ይከታተላል። እንዴ መልስ ስጡን። መልስ አትሰጡንም። ለምን? ስልካችሁ ካልሰራ እንዴት ተገናኛችሁ እንዴ? እኛ ግን ቆይ እኛ ግራ የሚገባን እኛ በበረባሶ ነው እንዴ እየሄድን ያለ ነው ስታዩን? አምላክ የትዕግስቱን ስጠን። እኛ እኮ በአስፋልት ላይ ነው እየሄድን ያለ ነው፣ በዥዋዥዌ መንገድ አይደለም። በቃ እንትን ብለናል አይደል እንዴ? ነቅተናል። ተመለሱ ወደ ቦታችሁ ተመለሱና እኛንም አስረዱንና ተመለሱ። እኛንም አታበሳጩን። ምክንያቱም እኛ የምንረዳ ሰዎች ልንረዳ እንችላለን። ድራማ መሆኑ ልንረዳ እንችላለን። ግን የማይረዱ እኮ ልጆች አሉ፣ ብዙ ልጆች አሉ የሚያለቅሱ፣ ከውዴታቸው የተነሳ የሚያለቅሱ ልጆች አሉ። አሁንም የማይገባቸው ድራማው የማይገባቸው ልጆች አሉና ለነሱ ብላችሁ ለምን አትመለሱ? ሲቀጥል ለሚሰድዋችሁና ለሚዘቀዝቋችሁ ለምን ትደነቃላችሁ? በጣም ለሚደግፋችሁና ለሚወዳችሁን ብትከተሉ አሪፍ ነው። እሱ ነው መንገዱ የሚሻለው። ምክንያቱም እነዛ ወደኋላ ጥላችሁ እናንተ በፍቅር ብትመጡ እኮ ኦዲየንሶቻችሁ ለእናንተ ምንም ያንስ ነገር የለም። ምንም ያንስ የለም። በቃ ምንም አድርጉ ብትሉ እኛ አድርገን ነው። ከእናንተ ጋር የመጣ ሰው በሙሉ እንደናንተ ተቀብለን ነው አይደል እንዴ? እሺ ብለን ተቀብለን ነው። ምክንያቱም ይሄንን ነገር አድርጉልን ስትሉ እኛ ሳናደርግ ወደኋላ የቀረንበት ነገር የለም። ሁሉም ኦዲየንስ ነው ተረባርቦ በደቂቃ ውስጥ እናንተ እንዳታፍሩ ብዙ ነገር ታዲያ 3 4 ጠየቅን ይሄንን ነገር። ለምንድን ነው መልስ ያልተሰጠን? ንቀት ነው? እኔ ንቀት ነው ብዬ ማምነው በጣም ንቀት ነው የሚመስለኝ። ምክንያቱም ለኦዲየንስ ያላችሁ ክብር እዚች ላይ ከሆነ እባካችሁ ተመለሱ፣ ወደኋላ ተመለስ በሉ። መለስ ምን እየሰራን ነው? ኦዲየንስ እንዴ ምክንያቱም የሰው ልጆች ነን ብለናል፣ በቀደምም ተናግረናል። ሰው ይሰለቸዋል፣ በጣም ነው የሚሰለቸው ሰው ሲሰለቸው ደግሞ ፊቱን ካዞራ አይመለስም። ስንት የሚያስደስት ነገር አለ። ግን እናንተን እሺ በቃ ቢያስደስተኝም ባያስደስተኝም ብሎ የሚከተልን ኦዲየንስ ወደታች እየረገጣችሁ ነው። የረገጣችሁ ደግሞ ተመልሶ አይመጣምና ላይነሳ ይችላል። ልክ አበባን ፀሐይና ውሃ ስናሳጣው ጎንበስ እንደሚለው ሁላ ጎንበስ ካለባችሁ ኦዲየንስ ላይመለስ ይችላል። እና ወደ ራሳችሁ ብትመለሱ ጊዜ አልያዝባችሁ። እናትና አባት የምትዘቀዝቁ ልጆች ቆም ብላችሁ አስተውሉ። እባካችሁ እናትና አባት አትዘግዝቁ። እኔ እንትን ያርጋችሁ እንትን ይሁኑ ምናምን አንልም። ምክንያቱም የረገመ የተረገመ ነውና ይላል መጽሐፍ ቅዱስና አንረግምም። እናት ሆነሻቲ አባት ሆነሻቲ ለእናንተም ጥሩ አይደለም። እሳት ቦታ ነው የምትቆሙት፣ ሰው ቤት ነው የምትኖሩት።
እንዴ ቢያንስ እኮ ምን እንደሚደርስባችሁ እችን ለሊት እንኳን ምን እንደምንሆን እንኳን አናቅም እኮ ምን እንደምንሆን እንኳን አናቅም። እመቤቴን እንሙት እንኑር የሚሰጠው እኮ መኖርንም መሞትንም ፈጣሪ ነው። እናንተ ለነዛ ሰዎች ሞትን ስትመኙ የእናንተ ሞት እኮ ሊቀድም ይችላል። ተኝታችሁ እኮ በዛው ልትሄዱ ትችላላችሁ። ተውት። እንቅፋት መቷችሁ ተኝታችሁ ሰላማዊ ሆናችሁ ተኝታችሁ ሞት የሚባለውን ነገር ከፊታችሁ እንዳለ ለምን ረሳችሁት? ከፊት እኮ ሞት አለ። በቃ ሁላችንም የምንጠብቀው ሞት አለ። አንድ የሚያደርገን ምን እንደሆነ ታውቃላችሁ? ሀብታምንም ደሃንም ሁሉንም ሞት ነው። ሞት የሚባለው ሰውዬ አለ። ለሌላ ስትመኙ ለራሳችሁ እንዳትሆኑ። እናትና አባትን የዘቀዘቃችሁ ሰዎች እባካችሁ አንሱ። አሁንም አንሱ እና እኛ በዋልንበት አባትና እናት አይውልም። ከቻላችሁ አንሱ፣ አቁሙ። በቃ እነሱን እንደ 20 ደቂቃ ቪዲዮ ለቀው እኛ 24 ሰዓት ሙሉ እንላለን እዚህ ገስት ላይ ወጥተው። እነሱ እኮ እየተደሰቱ ይሆናል ከጀርባችን። ለምን አናስተውልም? እናስተውል እንጂ። ምክንያቱም እነሱ 20 ደቂቃውን ሰርተው እነሱ የፈለጉትን ሊሆኑ ይችላሉ። እዛ ጋር እርግጠኛ ነኝ ተጣልተዋል ብዬ አላምንም። አልተጣሉም። በቃ እዛ ጋር ይዝናናሉ፣ እንደፈለጉ ይሆናሉ። እዚህ ጋር አባት እናት እኛ በሰው ሀገር ሆነን እንባላለን። አንቺ እንዲሆንሽ አንተ እንደዚህ ሆንክ እያለን እንባላለን። ለምን ማስተዋል አቃተን? እባካችሁ ራሳችሁን መለስ ብላችሁ እዩ። አባትና እናት የምዘቀዝቁ እባካችሁ። ምክንያቱም ስንት ለፍታ ስንት አይታ የሾክ ማዕት እግሯ ስር ወቅቷት የጀርባዋ ላይ የተሸከመችበት ተልጣ አባትም እንደዛው ተሸክሞ እንዴት ብሎ ለፍቶ እንዳሳደገን እያወቃችሁ ለምን እንደዚህ ታደርጋላችሁ? ለምን? ቢያንስ እስቲ ምን አይነት ክብር እንዴ ለእናትና ለአንቺ ለእናትና ለአባትሽ የምትሰጪውን ክብር ለሌላ ለእናትና አባት ለምን መስጠት አቃታችሁ? ምትዘቀዝቁ ልጆች ዘቅዝቃችሁስ ደስታችሁ ምንድን ነው? ደስታ ግን አላችሁ? ህሊናችሁ ንጹህ ሆኖ ይውልላችኋል? እባካችሁ እናንተ ሰዎች ተመለሱ እባካችሁ። ምክንያቱም እናትም አባትም ለመሆን ትንሽ ጊዜ ቀረንና እናት አልሆንም ብለሽ አስበሽ ከሆነ የዘቀዘቅሽው እሺ፣ እርግማንም ምንም አያስፈልግሽም። እሱ እየቀጣሽ ነው ማለት ነው። ግን አንቺ ወልደሽ ልጅሽን እናቴ ብላ ስጠራሽ ያኔ ሊሰማሽ ይችላል። ባልሽን ደግሞ አባቴ ብላ ስጠራ ሊያምሽ ይችላል። ግን ከዘገየ በኋላ ቢያምሽ ጥሩ አይደለም። ምክንያቱም እግዚአብሔር ይቀጣሻል። አይቶ የምትዘቀዝቂዋ ሁላችሁም የምትዘቀዝቁ በሙሉ እግዚአብሔር ዋጋሽን ይሰጥሻል። አትጠራጠሪ። የብዙ ሰው እንባ ስላለባችሁ ማለት ነው። እና ብዙ ሰዓት አልወሰድባችሁ። አመሰግናለሁ። ቦታ ተናገሪም ብላችሁ ስለሰጣችሁኝ። የሚያስከፋ ቃልም ከተናገርኩ ሶሪ። ጨርሻለሁ። ምንም አይምዬ መልካም ጥሩ ነገር ነው የተናገርኩት። ቴንኪው። የሚናገር ሰው ከሌለ እኔም ትንሽ ልበሉላችሁም ብላ አይሚ እናመሰግናለን። ሌላ ሰው ድምጼ ሳላስገባ ማንም እንዳታወሩ። ሌላ ሰው መርካቶ አውሪ። መርካቶ ያውሪ። ድምጼ ይሰማል አይደለ? በደንብ ያ ይሰማል። ቶሎ በይ። እሺ ሁላችሁም ብላችሁታል። እንደተባለውም እውነት ነው። ሀይሚና ቡሩኬ ወደ ራሳችሁ ተመለሱ። የእውነት እኔ ደብሮኛል ዛሬ። በተለይ ባየሁት ነገር በጣም ነው የደበረኝ። መልካም ነገር እናያለን ብለን ዛሬ በሚሚ ቤት ደስተኛ ሆነን ነበረ። ግን ሰዓቱ ደርሶ ይህ መጥፎ ነገር ስላየውኝ ደብሮናል እና ወደ ራሳችሁ ሀይሚ ይችኛዋ ሀይሚ ሳትሆን የበፊቷን ሀይሚን ነው የምንፈልገው። ሀይሚዬ ወደ ራስሽ ተመለሽ ፕሊዝ። እናንተ ጸሎት አድርጉልን እንደምትሉት ሁሉ ለምንድን ነው እኛን እናንተ ማታገሱን እንዴ? ይኸው ስንት ጊዜያችን እንዴ? ተረዱን እንጂ እዚህ ጋር በእናንተ የመጣ እናት እየተዘቀዘቀች ነች። እናት መዘቅዘቅ የለባትም ፕሊዝ እንዴ። እናት ባዶ እግሯ ሆናን ያሳደገችን እንዴ። የእናት ውለታ ቡሩኬ ስለ እናት ብዙ ነገር ትናገራለ፣ ብዙ ነገር ትላለ፣ ብዙ ነገር ትመኛለ። እና እዚህ ጋር ሙሽዬ ተዘቅዝቃ ስታጊ ምንድነው የሚሰማ እንዴ? ለምንድነው የማትቆጩት? ለምንድነው የማታቁሙት እንዴ? በቃን እንዴ። ሰዓቱ ደርሶ ምን ይዘው ይመጣሉ ስንል ሀይሚ፣ ዳኒ፣ ሶሲ፣ ቡሩኬ ለምን
ወይንም አትምጡ ሚዲያ ላይ ፕሊስ። ካላስ የእውነት አትምጡ። የምትፈቱት ከሆነ በውስጥ ፍቱት። እኔ ስሜታዊ ነው የምናገረው። ማርያምን ይቅርታ አድርጉልኝና እንዴ አትምጡ። የተወሰነ ጊዜ ለራሳችሁ ጊዜ ስጡና ከዛ በኋላ ኑልን። እንዴ እኛ እኮ ስራ ሳይኖርብን ቀርተን አይደለም። እዚህ ጋር ማዳም ጭንቅላታችን እያዞረችን፣ እናንተ ደግሞ መጥፎ ነገር ስታመጡብን ምንድን ነው የሚሰማን? እንዴ ድራማ አይደለም። ትክክለኛውን ነገር ተናገሩ። እንዴ ለእኛም እዘኑልን። እንዴ እዚህ ጋር እናት ተዘግዝቃ፣ አባት ተዘግዝቃ፣ እህት ተዘግዝቃ፣ ወንድም ተዘግዝቃ ደስተኛ ናችሁ? ወታችሁ ለምንድን ነው የማትናገሩት? እና ይደብራል። ማርያምንም ብታስተካክሉት ደስ ይለኛል። እንደ እኔ ሁሉም ተናግሮታል፣ ሁሉም ሀሳቡን ሰጥቷል እዚህ ጋር እና በቃችሁ። ድራማ ነው በሚሉትም እኔ አልስማማም፣ ግን በቃችሁ፣ ይበቃችኋል። ፕሊዝ ፕሊዝ ፕሊዝ። አመሰግናለሁ። ሰውሲ እኔ አንዲት ልጨምር በቅድሙ ላይ እሺ እኔ እንኳን ያው መጀመሪያ ቅድም ያው እንትን ከማለቱ በፊትም ተናግሬያለሁኝ። አሁንም ያንኑ ነው የምናገረው። እኛ በጣም እናከብራችኋለን፣ በጣም የምንወዳችሁ። ተያይዘን ከመጀመሪያ ጀምሮ ተያይዘን እዚህ ድረስ ደርሰናል። የእናንተን እድገት የእናንተን የሆነ ቦታ ደርሳችሁ ለማየት ነው ጉጉታችን እንጂ እንደዚህ ታች ወርዳችሁ እናያለን ብለንም ሀሳብም የለንምም አናይምም። ግን ምንድን ነው እዚህ ጋር ይዛችሁ የመጣችሁት ሰዎች አሁን እናንተ የሰውን ቤት እያሞቃችሁ የሰውን እንትን እያደረጋችሁ ራሳችሁ ቁልቁል እየወረዳችሁ እንደሆነ እንትናችሁን ማየት ትችላላችሁ። እኔ አሁንም ሀይሚ የአሁኗ ሀይሚ ሳትሆን የበፊቷን ሀይሚ ሆነሽ ነው የለን ሀይሚ እንዱ በመቤቴ በማርያም ይዤሻለሁ። በቃ ሁሉን ነገር አሳልፈሽ እስቲ በፊት በትንሹ ነገር ዝቅ ብለሽ ይቅርታ የምትጠይቂዋን ሀይሚን ነው የምንፈልገው። እርግጥ ተሰበሪ አይደለም የምንለው፣ ግን የበፊቷን ሀይሚ ሆነሽልን ሀይሚ እንዶ በእናትሽ ሆንብሽ በመቤቴ ማርያም ብዬሻለሁኝ። የበፊቷን ሀይሚ ሆነሽ ነኝ። እኛ ታመምን፣ የእውነቴን ነው። አሁን እኛ እዚህ ጋር ይችን ሰዓት አግኝተን ስላወራን አይደለም። በእውነት ይሄ ነገር አንድ 3 ቀን ምናምን ድረስ ምንም አልመሰለንም ነበር። ግን አሁን እየሄደ እየቀጠለ ሲሄድ የእውነት በቃ እኔ በእውነት ብነግራችሁ የራሴን ማለት ነው ምግብ ነው የምሰራው። እንዲህ ሰው አንድ ቀን ጨዋ በዛበታለሁ፣ አንድ ቀን የሆነ ነገር በቃ ብቻ ሀሳቤ እነሱ ናቸው። እነኝህ ልጆች ምን ሆነው ይመጣሉ ማታ ላይ በቃ እንደገና ደግሞ ትንሽ የሚያው ብሩክም ወይ ይሄድ አንድ ወስንና ያ ደግሞ የባሰ ነገር ይመጣል። ወይኔ መቤት የማርያም ምን ታርግ ነው። እኛ እዚህ ጋር በእናንተ ጭንቀት እኛ እዚህ ጋር አለቀን። እንደገና እርስ በራሳችን እየተባላን ነው። ያ ደግሞ ይቅር፣ እኛን አታክብሩን። ኦዲየንስ ችግር የለውም፣ ምንም ችግር የለብንም፣ አታክብሩን። ግን እዚህ ጋር ደግሞ እኔ እናቴን ያጣሁት ስደት ሀገር ሆኜ ነው። እናት አትዘቀዘቅም። ስለእውነት ከሆነ በእናታችሁ አሁንም በመቤቴ ማርያም ይዣችኋለሁ። እናት አባት እየተዘቀዘቀ የምትበሉት ገንዘብ ምንም ነገር ሊሆን አይችልም። የእውነቴን ነው። እናት እንዲሆና እናት መከራ አይታሳድጋ እዚህ ጋር እናቴ እየተረገጠች እዚህ እናያለን፣ እንመላለሳለን። ታያላችሁ ቲክቶክ ላይ ሁሉንም ነገር ብሩኬም ሀይሚም እያያችሁ ነው። የአንቺ እናት ተዘቅዝቃ እየተጨፈረባት እየተሰደበች፣ የአንተ እናት ብሩኬ እናቴን እኔ በእናቴ እያልክ የምትላትን እናትህ እሙሽ እየተዘቅዝቃ ሳይ የእውነት ሳለቅስ ውላለሁ። ለምን እንዴ? እናት እኮ ናት። እናት በምንም መተካ የሌላት ናት። ሁለተኛ ነገር ደግሞ እናት የምትዘቀዝቁ ልጆች፣ ቤተሰብ የምትዘቀዝቁ ልጆች እንዱ በመቤቴ በቃ ተዉት፣ እስቲ ተዉት። በቃ እንዱ ስለ መድኃኒዓለም ይሁንባችሁ። ቤተሰብ እየዘቀዘቃችሁ እንደዚህ የምትሰሩ ልጆች ተዉ። በቃ በምትደግፉ ስደቧቸው፣ እነሱን እንደፈለጋችሁ አድርጓቸው። እናት አባት፣ እህት፣ ወንድም ለምን እኛ እዚህ ስደት ሀገር ነን። ነገ ጧት ቤተሰቦቻችን አንድ ነገር ይሆናሉ፣ አናውቅም። እኛ ወይ እዚህ አንድ ነገር ሆነን እንቀራለን። ምንም ነገር የምናደርገው ነገር የለም እና በእናታችሁ አሁንም
ብሩኬ ሃይሚ በቃችሁ፣ ወደ ቦታችሁ ተመለሱ። እኛ የምንፈልገው የበፊቱን ብሩኬ የበፊቷን ሃይሚ ነው። እነኚህ ልጆች ከመሀላችሁ አውጡ። በቃ ብሩኬ ሲጠራ ሶሲ አትምጣ፣ ይዛ አትምጣ። ሃይሚ ስትጠራ ይሄ ልጅ አታምጡ። በቃ እናንተ ሁለታችሁ የራሳችሁን ችግር እንዴት ታውቁበታላችሁ እኮ ፈታችሁ ትመጣላችሁ አይደለም እንዴ? አሁን ምንድን ነው የራሳችሁን ቤት እንትን እያላችሁ የሰው ቤት እያሞቃችሁ ነው። እኛ እነኝህ ልጆች ማየት አንፈልግም። በቃ እና እባካችሁ አሁንም ትሰማላችሁ፣ ታዳምጣላችሁ፣ ታያላችሁ፣ ይደርሳችኋል። ስለ መድኃኒዓለም እንደው በእናታችሁ እናቶቻችሁን አባቶቻችሁን የምታከብሩ ከሆነ ይህን ስራ በቃ አቆሙና ወደ ሰላሙ መንገድ ነው። ሁለተኛ ነገር ደግሞ እየተጨቃጨቃችሁ አትምጡ ቪዲዮ ላይ። እኛ እናንተ እንደዛ በሆናችሁ ሰዓት ሰው እኮ አሁን በእውነት ኦዲየንስ ጠቅላላ እኮ አሁን የእናንተን ቪዲዮ ጨርሶ ማየት ትቷል። ግማሽ ላይ ያህል እናንተ እዛ ጋር እንደዛ የምትወራወሩት ቃላት እዚህ ጋር መቶ መላቀስ ሁሉ በየቤቱ እንትኑ በየግሩፑ እየገባ ይላቀሳል። የፈለገው ደግሞ የእናንተን መለየት የሚፈልግ የእናንተን እንትን ማለት ደግሞ የሚወደው ደግሞ እናትን አባትን እየዘቀዘቀ ይጨፍራል። ለምን ይሁሉ ለምን ይሆናል እንዴ? በቃ በቃችሁ። ስለ መድኃኒዓለም በቃችሁ፣ አቁሙልን። በሰላም እንደ በፊታችሁ ናችሁ። ያለውን ነገር ውስጥ ጨርሳችሁ እንዴ እናንተ ከታረቃችሁ እኮ እነኛ ቀሪው ይወጣሉ እኮ ከህይወታችሁ። እነኚህ ይወጣሉ ከህይወታችሁ። እናንተ በውስጥ ጨርሳችሁ የሁሉ ሰው የሁሉ ጓደኞቻችሁ ዙሪያችሁ ሆነው እናንተ ሁለታችሁ መቼም ከዛ ሁሉ ሰው አትሸነፉም፣ አንተን አታሸንፉም። የሁሉ ጓደኞቻችሁ አሉ። በቃ ስለ መድኃኒዓለም እንደ ጌታም እኮ ሃይሚዬ ከእውነትም ከሆነ ጌታ ሲወጉት፣ ሲሰቅሉት፣ ሲገርፉት አባቶ የሚያረጉትን አያውቅምና ይቅር በላቸው ነው ያለው። እሱ ይቅር በላቸው ያለው ነገር አንቺ ምንድን ነው ሰውነሽ? ይቅር በይው በቃ። የወደፊት እንትንሽ ነው የወደፊት ብዙ ነገር ለመኖር ብዙ ነገር ለማድረግ የተሳሰባችሁ ሰዎች ናችሁ። ይቅር ተባባሉና ውጡ ከዚህ ውስጥ በቃ። እናንተ ከህይወታችሁ እነኚህ ሰዎች ካስወጣችሁ አይደርሱባችሁም። ግን እናንተ አብራችሁ እየመጣችሁ አብራችሁ እየተጎተታችሁ እየመጣችሁ እዚህ ጋር ደርሳችሁ የቃላት ውርወራ አሁን ዛሬ ብሩኬያችን ነገር ለተናገረው እዚህ ጋር ሰው ስንቱ ነው ልቡ የተሰበረው? ስንቱ ነው ሲያለቅስ ያመሸው? ለምን እንዴ? እዚህ ጋር ለሰው ምንትን ይኖራችሁ እንዴ? ባለፈው ብሩኬ ሄዳለሁ ስትል ሙሽዬ ምንድን ነው ያለችክ? ተው እቺ ልጅ እያለቀሰች ብትይዝ ለአንተስ ጥሩ ነው ወይ እኮ ነው ያለችክ። ያንንም ተመልከት፣ ያንንም ማሰብ። የሁሉ ኦዲየንስ እያለቀሰ ደግሞ ጥሩ አይደለም። እና ወደ ራሳችሁ ወደ ልባችሁ ተመለሱ። በቃ እኔ የምለው ይሄንን ነው። አመሰግናለሁ። ጨርሻለሁ ብዬ። እሺ ጨረቃዬ እናመሰግናለን። ሁላችሁም ሀሳብ የምትሰጡ ካላችሁ ያለወራችሁ አሁን ሰሚራና አሚና ናቸው እና ማውራት የምትፈልጉ ልጆች ደግሞ ገስት ላኩና ያወሩ ሰዎች ይወርዳሉ። እናንተ ያላችሁ ነገር አውሩ፣ ስሜታችሁን እስቲ። አሚናና ሰሚራ እሺ ቆይ ትንሽ ላውራና ያኔ ወሬው ሁሉንም ብላችሁታል። አንዴ ብቻ ነው የማወራው። ጥያቄ ያለኝ። እሺ የኔ እናት እሺ በይ አውሪ። እሺ ደግ አሁን ድል ሰጥተኛ አመሰግናለሁ። ግን ይሁንና እዚህ ላይ አሁን ጨረቃ እንዳላችሁ ሶሲ እንትና የሚሉት እነሱ ስልክ እዚህ ላይ እነሱ ነው የሚፈልጓቸው ሰዎች ስልክ ሲደውላቸው ስልካቸው አይሰራም ይላሉ። እነሱ ሲደውላቸው እንደ ስልካቸው ሰርቶ እንደምን ይመጣሉ እነሱ ዘንድ? እንደኛ በስንት ምንም ነገር ማናቅ ልጆች አለን። እኔ በራሴ እዚህ ቤት ስገባ ብቻ ነው የምረጋጋው። አሁን የዛሬው ቪዲዮ ላይ ቡራ እናቴ ትሙት ሲል በቃ በእናቱ ቀልድ ያቅም የሚባለው ነገር ስላለ ስልኩን ነው ተጀራ ይወጥ እንትን ያልኩት። ብዙ እናቶች ብዙ ፎቶች አሉ እንዴ ስንት ምንም ነገር ኮሜንት የማያውቁ ስንት ኮሜንት የማያነቡ ሰዎች አሉ። ብዙ ልጆች የሚሰቃዩ ብዙ። እኔ ሰው ጋር ነው ያለሁት አልሐምዱሊላህ። የሆነ ነገር ቢፈጠር ራሱ እነሱ አሉልኝ። ግን ብዙ ልጆች አሉ በቅንጭላታቸው ብዙ ነገር የሚያስቡ ብዙ የሚያውሰለስሉ የቤተሰብን ሀሳብ ትተን እኮ ሆነ ሀሳባችን ወደ እነሱ ሆነ ሁሉ ጭንቀት
እኛ እኮ ብንወዳቸው ነው። በእርግጥ ተገድደን አይደለም ወዲያዱን እነሱን እንደዚህ ሆኑልን እያሉን አይደለም። ግን እኛ መጀመሪያ ባሳዩን ፍቅር ነው እዚህ ላይ የገባንበት፣ እዚህ ህይወት የገባ ነው። ለመጀመሪያው ለእናት አባት ያላቸው ክብር፣ የእናት አባት ክብር የታዲ የእናት አባት ክብር ለምን እንዴ እናቴ እየተዘቀዘቀች እናቴ እየተረገጠችብኝ ለምን አንድ 300 400 ዶላር ቀርቶ ለምን ሚሊዮን ዶላር አይከፈለኝም? ምን ይሰራልኛል? ለማንም ምኖረው ለእናቴ ነው። ፍቅር ህይወት አልገባም ያለ ቡራጌስ እናቴ ለእናቴ የምመጥንላት ነገር አለኝ። እሱን ሳላደርስ አይደል እንዴ ያለው። ያንን ነገር ተሆነ ደግሞ መጀመሪያ ሙሽዬ ይኸውልሽ አላህ ሸሂድ ነው። እናቴ እኔ እንጃ ለምን እንደሆነ አላውቅም። እናት የሚባለው ነገር ሙሽዬ ስትዘቀዘቅ ጋሽዬ ሲዘቀዘቅ ማየት የትና የት እንዴት ነው የሚያመው? ኧረ ያማል በጣም ወላሂ በጣም ነው የሚያመው። እንዴ ቅንጭላት ያላቸው የዛን ጊዜ እሺ ደግ ስራ ነው ተባለ። ስራ ተሆነ ብዙ አራዲያ ነን የሚሉት ልጆች አወቁለት። አራዲ ያልሆኑ ብዙ ምስኪኖች አሉ። እንዴ ኮሜንት በትክክል ኮሜንት አስነብበው የሚገቡ ልጆች እኮ አሉ። ወላሂ ኮሜንት መጻፍ የማይችሉ ብዙ ያኔ ቀልባቸው እንትን የሆነ በንጹህ ልቦናቸው የሚወዱት እንደዚህ በንጹህ በፍቅር በዲህና ልቦናችን የምንወዳቸው ልጆች ናቸው እኮ እዛ ሆነ እየተጎዳን ያለ ነው። ይሄ ያስመሳዮች እኮ ምንም አይመስላቸውም መቸገራቸው። ምክንያቱም ስራ ነው ይባላል። አስመሳዮቹ እንደዛ ናቸው። ግን አስመሳይ ያልሆኑት የምር ታንጀታቸው ታቀልባችን ተልባችን የምንወዳቸው ልጆች ተመጀመሪያው ተስር ተመሰሩ መተን እዚህ የደረሱት ልጆች ተራሴ ማንን ታውቂያለሽ ብሎ ብሩኬን አውቀዋለሁ። ምክንያቱም ተስር ተመንዘሪያው ነው እንትና ጋር እነ ለምለም ጋር በመሰራ ጊዜ ነው የምከታተለው። ሃይሚዬንም እንደዛው እንደዚህ ታረጋለህ እንደዛ ያንን ነገር አይደል መከታተል ያለብን። የትናንትናውን ያለውን ነገር ነው የዛሬውን ሳይሆን። እነዚህ ልጆች ደግሞ የሆነ አለ አይደለም ባልንጀራን ሲያማኝም ብለህ ስማ ብሏል። ያንኛውን ሰው እንትን ሲል መጀመሪያ ወደ ራሳቸው ይመለሱልና ወደ ራሳቸው ተመለሰው እኛን የሚያከብሩን ሸቃላም ሰራተኛ ብንሆንም እኮ እኛም ሰው ነን። ወላሂ ብዙ እናቶች አሉ ሰራተኛ ሆኖ እንደ ሸቃላ ቢሆንም እኮ ሸቃላ ሆኖ ሰው እየሰራ ሰው ልንሰራ ነው እንጂ እነሱ እየሰሩ አይደል እንደ ሰራ ነው እነሱ ሰው ስለሆኑ ያን ኢትዮጵያ ገብተው እኛ ሽንት ቤት ስላጠብን መናቅ የለብን። እንደኛም እኮ ሰው ነው እንደነሱ። ሁሉም ሰው ነው። ማንም በማንም በሰውነቱ ሸቃላ ናት እንትን ናት እየተባለ አይደለም። ላ እንደዛ ያለውን ነገር እነሱ እንደማያስቡ አውቃለሁ። ግን ሌሎቹ የዚህ ሸቃላ የእንትና በግ ጀመረች እየተባልን ያንን እኛ አይደል? እነማን ነው የዋሆቹ አስመሳዮቹ? ሴቶች አይደሉም? ተምር ታንጀታችን ተልባችን የምንቆረቆርላቸው ጭንቀታችን ደስታቸው የሚያስደስተን ሰዎች ነን። እንደዚህ እየተሰደብን ያለ ነው። አንቺ የበግ የእንትና በግ እከሌን እንደዚህ በልልን ብለን በኮመትን ሰዓት አንቺ በግ ነሽ የእንትና በግ ጀመረች የእንትና በግ እንትና አለች የምንባለው ለምንድን ነው? ተልባችን ስለምንወዳቸው ብቻ ስለምንቆረቆርላቸው። ይህንን ነገር ደግሞ አስተውለው ወደ ራሳቸው ተመልሰው እናት አባቶቻቸው አይረገጡ በሰላም ወይም እዛው ፈተውት ለምን ሳምንት አይቀመጡም? ይፍቱትና ይምጡልን እንዴ! ለምንድን እኛ እንታመም እንዴ? ስንት እናት አለ የሚታመም እንዴ? ብዙ እህቶቻችን እኮ ሐኪም ቤት የገቡ እህቶች አሉ። ሸቃላ ብንሆንም ለኛ የሚዘኑልን እኛ ፈልገን አይደለም ወዴዱን ያልናቸው። መወደድ እንዳለ መጣላት አለ። የተወደደ ሰው ሲጠላ ደግሞ መመለሻው በጣም ያጋግታል። አደግን ሳይሆን ያሳደገሽን ሰው መመከት ያለብሽ እንዴ። ዛሬ የሆነ ነገር ቡራጌ ይዞ መጣ፣ ሃይሚዬ ይዛ መጣች፣ ሀላስ ደስታ ነው። እኔ ይሄንን ሙዚቃ የሚባለው ነገር ምን እንደሆነ ማዕናውን አላውቀውም። የሆነ ነገር እንትን ሲባል እዚህ ያሉ እህቶች ለነሱ ነው ማሳያቸው። ይሄ ምንድነው ትርጉሙ እያልኩኝ፣ ምክንያቱም አላውቀውም። ምንድነው የሚለው? ምንድነው እንደዚህ ያደረጉት? ምንድነው ነገሩን እየተረዳ በሰው ጠይቄ ኮሜንት ራሱ ብዙ አማርኛ የማይችሉ ሰዎች እኮ አሉ። እናት ብዙ ነገር መጽሐፍ የማይችሉ እንዴ። እስኪ ላውን እዛው ምን አካሄደን አሁን ኤሉ ስመጣ እንዴት ነው የምትሆነው? እናት ነች እሷ። እኛ እናት አለመሆናችን አይደለም ማየት ያለብን። ብዙ ወላሂ ብዙ ባላገር ልጆች አሉ፣ ብዙ የገጠር ልጆች አለን። በምንም ነገር የማይገባኝ ግን የሆነ ነገር እንደዚህ የሚያውቁት እህቶች ዘንድ አሁን እዚህ ወላሂ እኔ ቲክቶክ ተገባው እዚህ ቤት ተገባው ወዲያ ነው በቃ ይሄ እንደዚህ ፍራንኩ እንደዚህ ክርርቦ ሲሄድ የምረጋጋው። ምክንያቱም ዲህና የሚነጋገሩ ልጆች ስላሉ እኔ እንዴት አለኩ ነው ያለሁት። አልሐምዱሊላህ ምንም ነገር ማቅ። ምክንያቱም የምወዳቸው በእውነት አላህ ሻሂድ ነው የምሬን የምወዳቸው። በቃ ቡራም ተነሽ ወንድሜ ሃይሚዬም ልክ ወንድሜ ነው የምመስለው እንዴት እንደምሳሳላት። ግን ይሄንን ነገር እነሱ ታወቁልን ይወቁልን። እነሱ የሚፈልጉት እንደዛ የሚያሽቃብጡት እንደሆነ አይደለም። ላ ብዙ እነሱ ዘንድ የማይደርስ ኦዲየንስ ብዙ የሚንሰፈሰፍላቸው አሉ። እነዚህ ዛሬ ስልክ ደውሎ ቡራ እንደዚህ ነው ሃይሚዬ እንደዚህ ነው ላ ብዙዎች ወላሂ ብዙዎች አሉ። ቲክቶክ ዓለም የማያውቁ ሚዲያ ብቻ ዩቲዩብ ላይ የሚመለከቱ እነሱን ለማግኘት ብዙ ነገር የሚጓጉ ብዙ እህቶች አሉ።
እነሱ መመልከት ያለባቸው እነዛ ዛሬ የሆነ ነገር ስለተገኘ ለቡራ የወሉለት ሃይሚዬ ደወሉ እንደዛ እነሱ አይደለም መመልከት ያለባቸው። እንደኛ ያሉት ምስኪኖችስ ለምንድን እኛ ምስኪኖችስ እንደኛ ውዴቱን ብለው አይደለም ወዴናቸው። በእርግጥ ይሁንም ግን ይሁንና እዛ ላይ ዛሬ እንትና መጣና እንደዛ ያደርግለት ላ ያንን አይደለም ማየት ያለበት። እኛ እዚህ ያለነው የሚል እንዴ ብዙ ምስኪኖች አሉ፣ ብዙ ምንም ነገር የማያውቁ የዋህ ብዙ እኔ ለራሴ ያው ባላገር ገጠር ስለሆንኩ ነው የገጠሮችን እንትን የማውቀው። ግን ይሁንና እንደዛ ገጠር የሆኑ ብዙ አራዲዎች አሉ ወላሂ ብዙ። እኔ እንደተፈለኩ ነው ያለሁት። ምንም ነገር በዛ ብትሉኝ በዚህ ብትሉኝ አይገባኝም። ግን እዚህ ለሳቅ ለጫወታ ለድምቀቱ እንትን እላለሁ በውስጥ እንትን እያልኩ ማለት እየተከፋሁኝ በምንም ነገር ይሁንና እነዛ ዛሬ ላይቭ ላይ ገብተው ከለየ እንትና ነው እንደዛ ነው ይቺ ዝም ብላ ሞላጫ እየተሞላጨች እንትን የምትለው የኔ እናት ጫማ ሳለብስ ደረቅ እንጀራ እየበላ የኔም ደረቅ እንጀራ እየበሉ ነው እናቶች ለኛ ወጥ እያረጉ የሚያበሉን በራሳቸው እንጨት ተሸክመው በወገባቸው እኛን አዝለው ነው እንትን እያሉ ያሉት ያሳድጉን። እንደዚህ አይነት እናቶችን እንዴት ዛሬ ሙዚቃ ከፍታ ተረግጣታለች? ይርገጣት አይደለም ነገ ጧት እናት ትሆናለች። ብቻ እጇን ይስጣት። ወልደሽ ቀመሹ የሚባል እርግማን አለ። ወልዲያ ተቀመሰው እያንዳንዱ ማለት ነው። ሚዲያ ያዘው ነገር መቼም አይቀርም፣ መቼም አይወርቅም። ሚዲያ ያዘው ነገር መቼም እዚች ልጅ እናቷን እኔ ሰውና ስረግጥ የነበረች ልጅ ነገ ጧት ልጅ ወልዲያ ይሄን እንደዚህ ያንቺ እናት እንደዚህ ነበር ስትባል ምንድን ነው የሚሰማት? እንደ እነሱስ የሚያሳዩት ነገር የሚያሳዩን ቪዲዮ አንድ ነው እንዴ? ላ ነገ ጧት የሱ ልጅ ዞሮ ቢያው እናቴና አባቴ እንደዚህ እኮ ነው ነበር እንዴ? እነዚህ ልጅ እኮ ለብዙ ነገር የሚፈላለጉት እነሱ ባይፈልጉኛ በብዙ ነገር የምንመኛቸው ነገ ጧት ወልዴው ከብዴው እናት አባቱ ነው ማየት እየተመኘንላቸው አይደል? እንዴ አሁንስ በሚዲያው ላይ በፎቶ ላይ በሚዲያ ላይ እየተመኘንላቸው እኮ ነው። ነገ ጧት ወልዴው እንደዚህ በቃ እንደዚህ እኮ ነው ማየት። እንዴ ያልተወለደው ልጅ እንደዚህ ያላየ ሰው እንደዚህ ያኔ ገና ሳይጋቡ ለሌላ መውለድ እኮ እንትን ብለናቸዋል፣ ተችተናቸዋል። ምክንያቱም ለምንድን ነው ታንጀስ ስለምንወዳቸው። አስመሳዎችን ወዳጅ አይደለም መመልከት ያለባቸው፣ የቁም ነገር የሚናገሩትን ወዳጅን ማየት ያለባቸው እነሱ። እንደ የሆነ ነገር ዛሬ ቡራ እንደዛ አረገና ቡራ ነገ ይዘቀዘቃል፣ ተነገ ወዲያ ሀይሚ እየተዘቀዘቀች ያንን አይደለም መመልከት ያለባቸው። ሁለቱንም አንድ አይነት አድርጎ የሚያይሰው መመልከት ያለበት። እኔ ዛሬ ቡሩክን ወድጃለሁና ቡሩክ የሆነ ነገር ደስ ሲለው ደስ ብሎኛል ሞልቷል፣ ይሄ ሙዚቃ ይዘፍሩለታል፣ ወንድሜ እንትና ነው ላ አይደለም፣ በዛ አይደለም። ቡራ ክፉ ሲያመጣም ክፉ መቀበል፣ ሀይሚ ስታመጣም እንደዛ። ምክንያቱም ሁለቱ ልጆች አይንና አንዱን አንድ ነው ወዱ አይደለም፣ ሁለቱንም አይን ነው መውደድ ያለበት። ምክንያቱም ቡራና ሀይሚ ማንም አይለያያቸው፣ አላህ Subhanahu Wa Ta'ala ያገናኛቸው። አሁንም አይለያቸው፣ በማንም ነገር እንደማይለያዩ እኮ እናውቃለን። ግን ይሁንና እናት አባት አይረገጥ እዚህ ላይ ለምን ወልዶ ባሳደገ ምን አጠፋ እንዴ? መዲያም ሩዝ እየበላች እያንዳንዱ እየመጣች ትጨፍርባታለች እንዴ? መዲያም ሩዝ እንዲደርስ ያደረገቻት እናቷ እኮ ነች። ማነች እሷ መታ እናትና አባት የሚጨፍረው? በእርግጥ እነሱ ያላስከበሩትን እነሱ ማክበር አይችሉም። ግን ነገ ጧት የሚመጣ ነገር አለ። ነግበኔ ማለት አለባቸው ይሄን ነገር። እንደዛ ስንት እናቶች አሉ ተረግጠው እነሱ ገና ከተማ አድገናልና እንደዚህ ኮነናል የሚባላ ብዙ ልጆች አሉ። ያ አላህ በምንም ነገር የማይመጥናቸው እንዴ ለምን እናት አባት እንደዚህ ይረገጣል እንዴ? ምን ስለሆኑ ማናት እሷ እናትና አባቷን የመዲያ ማሮን ስትበላለች ተረግጣታለች፣ ትመጣለች። ማነች እሷ የምትረግጠው እናት? ነገ ጧት እናት ትሆናለች፣ ነገ ጧት አባት ይሆናል። ያ ሁሉም ሴትም ወንድም ነው። ሙሽ ወሴት ብቻ የምትረግጠው ወንዶቹ ራሱ ይዘቀዝቃሉ፣ ሙሽ ሴት ብቻ። ስለዚህ ወደ እናት የሚባል የእናት ክብር የሚባለው ነገር ቡራዬም ተገባው፣ ሀይሚዬም ተገባት። እናቴ እንደዚህ እናቴ ህይወቴ ጥቅስ ብቻ አይደለም እናቴ ህይወቴ ልብሽ ተልባቸው የምር እናትና አባት የሚያከብሩት ሆነ ይሄንን ስንት ቀን ሆነው 20 ቀን 15 ቀን እንደዛ ሆናቸው እኮ እናት አባት እየተረገጠ ለምን የጥቅስ እናቴ ወድሻለሁ እኔም እኮ ለቀልቀዋለሁ እናቴ ወድሻለሁ ያችም የምንረግጠው ልጅ እናቷን ወድሻለሁ እያለች ተጠፋለች። ምንድን ላይ ጥቅስ ላይ ብቻ ሙዚቃ ሲመጣ እናቴ እንደዚህ እኮ በስደት ላይ ትላለች። ግን የሰው እናት ትረግጣለች። የሰው እናት ረግጠኝ ማለት ነገ ጧት የሷም እናት ትረግጣለች። ለምን ግን የሰራዋን ወልደሽ ቀመሹ የሚባል ነገር አለ። የሷን ያረገችውን ነገር ይችን ሴት ምንም ነገር ማታቅናት ሙሽዬ ታውቃለች እንዴ? የሰነበተ ቪዲዮ እያሳያት እኮ ነው ያሉት። ይሄን ያክል ዝስመጣ ስለ ቡርኬና ሃይሚ እያደረሰባት ገቦ ወዲህ የሌላ ቪዲዮ እያየች ነው ያለችው። ለምን ግን የሚያረጉትን ነገር እንትን ስለምትከፋ ትናንትና የመጣው ምን እንትን እያለች እያንዳንዱ የትናንትናውን ህይወት ትተው ዛሬ የተፈጠረን ህይወት የትናንትናውን ይመልከቱት። ኋላ ምን ይዘው እንደመጡ እነዚህ ልጆች ምን እያስተማሩ እንደመጡ ምን እያረጉ እንደመጡ ይመልከቱ። ሙሽ ትናንትና እነዚህ ልጆች ስለገቡ እንደዚህ እከሌ እንደዚህ ነው አንደኛው ቋንቋ እያያዘ
ቡራና ሃይሚዬ ምን አድርገው እንደመጡ አንድ አመት ሙሉ እንዴት እንደተደራረጉ ስንት ነገር ያለ ነገር ያንን ነገር ማስተዋል አለባቸው። ትናንትና የተደረገውን አይደለም የመሸመቻውን አመት ሙሉ ምን አድርገው እንደመጡ ስንት ነገር እንዲያረጉ ስንት ነገር እንዳስተማሩ ያንን ነገር ነው ማየት ያለባቸው። ሙሽ ትናንት ገና በዚህ 20 ቀን ሃይሚ አንቺን አልፈልግሽም፣ ቡራ አንተን አልፈልግም፣ እኔ እናንተ ጨርሰናል የሚለውን አይደለም። መጀመሪያ ብዙ ነገር አሳልፈው ነው የመጡት። ያንን ነገር እያዩ እነሱም ደግሞ እንደው በመታምኑ አምላክ ይዣችኋለሁ፣ አቁሙ፣ በቃችሁ፣ እንደው ወላሂ እንደው በቃችሁና እናትና አባት አይረገጥ። እነሱ በተረገጡ ቁጥር እኮ የኛ ጨንጎራ እንዴ እኛ ታንጀታችን ተልብ የምንወዳቸው ወላሂን ስፍስፍ ብዬ ነው ሙሽዬንም ወዳት ጋሽዬንም እንደዛው ይኸውልሽ ጋሽዬ ቪዲዮ በመጣቀን ወላሂ ብዬ የምነግራችሁ አባቴና ይሁን ነው የሚመስለኝ። ሙሽዬን እንደዛ ስትመጣ እናቴ በቃ ምክንያቱም እኛ ተልባችን ነው የምንወዳቸው። የተወሰነ ሰው እኮ ነው ተልብ የሚወዳቸው። ሌላው እኮ አስመሳይ ነው እንዳለ። እንደ ዛሬ ትክክል ነህ አንቺ ትክክል ነሽ ሃይሚዬ የኔ ጀግና። ማፊ ጀግና የምን ጀግና ነው? እናቱ አባቷ እየተረገጠ ጀግና የለም እንዴ? የሆነ ነገር ቡራ ይዞ አንተ እኮ እንደዚህ ነው ቡራ ይላ ማፊ ጀግና አይደለም። ለምን ግን ሙሽዬ እየተረገጠች ነው ያለችው? የምን ጀግና ነው? ኮሜንት ማፊ ጀግና አይደለም። ጀግና ማለት እናትን የሚያስከብር ጀግና ማለት አባትን የሚያስከብር ነው። ሙሺ ባፍ ብቻ እናቴን ወዳለሁ አባቴን ወዳለሁ እያለ እንትን የሚል ኮሜንት አይቶ ነገጧት የላ ነገር ፈጽሞ የሚሰራ እንዴ? እዚህ እኮ ነገር እያረጉ ያሉት አሁን ምንድነው? እዚች ገስት ላይ እኛ ዛሬ እኮ እንደዚህ አድርገዋል እኮ ከሌ እኮ እንደዚህ ነው እንደዚህ ብለን የፈለሰፍናትን ወሬ እነሱ ነገጧት ይዘዋት ይመጣሉ እንዴ? እኛም እኮ ሰው ስለሆነ ነው የኛን ሐሳብ አይደል እነሱ እየፈጸሙት ያሉት። የኛን ሐሳብ እየፈጸሙ ሳሉ ደግሞ ሀይሩን ነገርን መስራት አለባቸው። ሙጭኛ ዝም ብለን ለስራኛ የምናቀናብርላቸውን እኛ የምንመክራቸውን ምክርም ይምከሩ። ምክንያቱም አነሰ ማደገም ተነሱ እንደነሱ እኩል ተነሱ በላይ እናት የሚሆኑ ልጆች አሉ፣ አክስት የሚሆኑ ልጆች ናቸው እዚህ ያሉት። በትክክለኛ ሁኝ የምነግራቸው ተናንተ እርሜ በላይ ተናንተ እርሜ በታች ሆኖ አሉ። እዚህ ራሱ አረብ ሀገር ለምንድን እናት አባቷን ልታሳልፍ የምትመጣ? እዚህ ሀገር ነው ትምህርት የሚያስተምር ሁሉን ነገር እንጂ ዛሬ ከሌ ወድቃለች እና እንትና ደረሰልኝ ላ አይደርስልሽም። በማንም ነገር በፍጹም አይደርስም እሱ። እንዴ ወደ ራሳችሁ ተመለሱ ነው የምለው። አሁንም ቅድምም ዛሬም ነገም የምለምናችሁ ወደ ራሳችሁ